እኔ እንድትጎጂብኝ አልፈልግም። ታስብልኛለህ አይደል? ምን ጥያቄ ያለው? የኔ ኃላፊነት እኮ ነሽ። በደንብ ነው የማስብልሽ። ምን አለበት ግን ዝም ብሎ አይኔን በማየት ብቻ ቢረዳኝ። አንቺ ጉደኛ ምንድን ነው ያልሻል? እውነቴን እኮ ነው። ግን እንግዳ ስለሆነች አይደለም። አዎ እሱማ ልክ ነህ። አንቺስ ምን ደህና ነሽ? ሰላም የእንግዳ ድራማ ተከታታዮች ቤተሰቦቼ፣ ዛሬ ሊዛ ጓደኛ ከኑኑ ስልክ ተቀብላ ለፍቅረኛዋ ለቴዲ ደወለች። ቴዲም አውቆ እንዳላወቀ ሰው ለመሆን ቢሞክርም እንዴት በድምፄ መለየት ያቅታል ስትለው የኔ ፍቅር ደህና ነሽ አንቺ ነሽ አለ። እስካሁን ምን ነው ሳትደውል ዝም አልከኝ? እንደውም ቤት ልምጣና እንገናኝ ናፍቀኸኛ ትለው አያይ ቤት አትምጪ ውጪ እንገናኝ አለ። ለምን ስትለው ቆንጆ ጊዜ በደንብ እንድናሳልፍ ብዬ ነዋ፣ ደግሞ እክስሻለሁ እሺ የኔ ቆንጆ አለ። አሁን ስራ ላይ ነኝ ብሎ ስልክ ዘጋ። እንዴት በእኔ ላይ ስልክ ይዘጋብኛል ብላ ጮኸች። በጣም ተናደደችና እየሮጠች ወጣች። ኤልሹ ከወንድሟ ጋር ቁጭ ብላ ወንድሜ እባክህ አግዘኝ፣ አንድ ሰው አስቀይሜ ያለው እንደውም የድብርቴ ምክንያት እሱ ነው አለች። ማን ነው እስቲ ንገረኝ ሲላት ወንድሜ አትቆጣኝ ጆይ ነው ስትለው ይሄ በሽተኛ ይሄ ዱርዬ ፈጽሞ አይሆንም ሲላት አኮረፈ። እሷም ስታኮር እሺ በቃ እህቴ አስታርሻለሁ አላትና ጆይን እቤት ይዞ መጣ። ቤሉ ምን አዲስ ነገር ተፈጠረና ነው እቤት እንድገባ ያደረከኝ ሲለው ኤልሹ ስላንተ ብዙ ነገር ነግራኛለች፣ ትምህርቷንም እንድትቀጥል ታግለህ ነበረ ግን አልሆነልህም አለ ቤሉ። ኤልሹ ስለኔ ጥሩ ነገር ትናገራለች ብዬ አልገምትም ነበር ብሎ ሲል ኤልሹ በመሃል ገብታ ይቅርታ አለችው። የመጨረሻ እድል ብቻ ስጠኝ ስትለው ይሄ የመጨረሻ እድል ነው ሲላት ዘላ አቀፈችው። እየተቃቅፉ እያለ አዱ በመሃል መጥቶ አየና ምን እያደረግሽ ነው አላት። ምን እያደረግኩ እንደሆነ እያየህ አይደለም እንዴ አለችው። ፍቅረኛ ሽኮ ነኝ ሲላት እሱ ደግሞ ጓደኛዬ አለች። ጆይ በቃ እኔ ልሄድ ብሎ ሲወጣ አዶኒ ጋር ሄደችና ቆይ ምን አደረግኩ አለችው። ከዚህ በኋላ ይመች በቃ ከዚህ ያለውት ይህንን ልነግርሽ ነው ሲላት ቆይሽ ምን አጠፋው ምን አደረግኩ ብላ አለቀሰች። አዶኒ እዛው እያለች ጥሏት ሄደ። ሊዛ ጓደኛዋ ቁጭ ብላ ስታለቅስ ምን ሆነሽ ነው ስትላ ጆሮዬ ላይ ስልክ ዘጋብኝ እኮ እያለች አለቅሰች። ሊዛም በቃ ተረጋጊ፣ ጠንካራ ሴት መሆን አለብሽ፣ የባሰ ነገር ሳይመጣ ተማሽበት አይደል እንደዚህ አይነት ሰው ብለሽ ራስሽን አትጉጂ፣ አቅደን እንበቀለዋለን፣ ጓደኛሽ ከጎንሽ አለውልሽ አለ። በሌላ በኩል ቴዲና ጆይ ቁጭ ብለው ስለ ሄለን ያወራል። ለመሆኑ መቼ ነው እጇን የምትሰጠው? ምንም መረጃስ አላገኘህም? መረጃ ሰብስብልኝ ብዬ አልነበረም ብሎ ቴዲ ጆይን ጠየቅ። ሰሞኑ ምንም እየነገረችኝ አይደለም ሲለው እሺ ልጅቷስ ሲል እኔ ከልጅቷ ምንም መረጃ መቀበል አልፈልግም አለ። ደግሞ ሞቷል የተባለው አልሞተም፣ ሞቷል ያልከው ምንም አልሞተም ሲለው ኧረ ሞቷል እንዴ ሞቷል አለ ጆይ። ቴዲም አልሞተም አልኩ፣ እንደምንም አድርገህ ጨርሰው በቃ ግደለው አለ። መኩ ቤታቸው ተሰብሮ ሰዎች ስለገቡበት በጣም ተናዷል። ነገ ገስግሽ ይሄዳለሁ ብሎ ወስኗል። አዶን ካለበት ቦታ ፈልጎ ከዚህ ነህ እንዴ? ነገ ወደ ገጠር ይሄዳለሁ፣ መሄድ ከፈለክ ጠዋት እንሄዳለን ሲለው መኪና የኛ መኪና እኮ አለ አለው። አዱ አይደለም ትኩረት መሳብ አይገባንም፣ እኛ በትራንስፖርት እንሄዳለን አለው። አዱም አመሰግናለሁ አለው። የመሲት እናትና መሲ እየተሸኛኙ እነ ቤሉ በር ላይ አድርሳ ውጪ ቆመው እየተነጋገሩ ነው። እናትየው በቃ ደውይለትና መጥቶ ይውሰድሽ ብላ አለችው። መሲም በቃ ግቢ እኔ ደውልለታለሁ ስትል አይ ደውይለት መጥቶ ይውሰድሽ አለች። መሲም ስትደውል ማንሽ አላወኩሽም አላት ቴዲ። እናትየው እንዳትጠራጠር ብላ መጥተህ ውሰደኝ ጨለማ ውስጥ ነኝ አለችው እና ስልኩን ዘጋች። እናትየው የራሷን ሻርፕ አውልቃ ልበሽ አለቻትና ግን አንቺ ደህና ነሽ? ፊትሽ እኮ ትክክል አይደለም፣ ስልክ ስትደውይም እኮ ፊትሽ ተለዋውጧል ብላ አለቻት። አይ እናቴ እናንተ ናፍቆት ነው እንጂ ደህና ነኝ ስትላት አልመሰለኝም አለች። ኤልሹ እያለቀሰች ለእናቷ ስልክ ደወለች።
ቆይ ምን ሆነሽ ነው የምታለቅሽው ልጄ ስትላት አንቺ ነሽ አሁን ደስ አለሽ? ቆይ የማታሳድገኝ ከሆነ ለምን ወለድሽኝ? ሰው ሁሉ ይጠላኛል፣ እኔም እጠላሻል። የምትወጂኝ ከሆነ ወደ ቤት ተመልሰሽ ነይ አለቻት። እርሷም አልችልም እኮ የኔ ልጅ፣ ነገ ደውዬልሽ ያለሁበትን ቦታ ላይ መጥተሽ እንገናኛለን ስትላት ስልኩን ዘጋችው። ሊዛና ቤሉል ቆመው ቆይ ጓደኛሽ ምን እየሆነች ነው ሲላት በጣም ተናዳለች። ይህ ሰው ግን አለ ቤሉል ቤተሰቡን የሚያውቅ ከባድ ሰው ይመስለኛል ብሎ ሲላት እኔ ነኝ ይሄን ሰውዬ ቀድሜ የምገለው አለች ሊዛ። ሊዛዬ ራስሽን ጠብቂ፣ በዚህ ነገር ውስጥ ዘለሽ አትግቢ አናት። እሷን ውይ ይህን ሁሉ በቃ እንደዚህ ያስብላኛል ማለት ነው አለችና ዘላ አቀፈችው። በሀሳቧ ለሱ ብዬ ስራዬን ነገሬን ሁሉንም ነገር ጥዬ ወደዚህ እንደመጣው ምን አለ ባወቀ አለች። መኩ መኝታ ቤት ሆኖ ገጠር ካለው ጓደኛው ጋር ምን ስለሆኑ ነው ቤታችንን ሰብረው የሚገቡት? ነገ እመጣለሁ አለ። ጓደኛውም ባትመጣ ይሻላል ኃይላቸውን አጠናክረዋል ሲለው እኔማ መምጣቴ አይቀርም ብሎ ግድግዳውን እየመታ እየጮኸ ንዴቱ ሲገልጽ ሊዛና ቤሉል መጡ። ምን ነው ብሎ ሊያረጋጉ ሲሞክሩ ውጡልኝ ብሎ ጮህባቸውና ወጣ። ሊዛ እንዲህ አይነት ሰው ነው ተጫዋች አልነበረም አለች። ኑኑ እባካችሁ አረጋጉልኝ በጣም እየተናደደ ነው አለች። ደግሞ አንቺን ያከብርሻል አረጋጊው ብላ ሊዛን ጠየቀች። ቆይ ለምን እኔም ብቻ ስትላት እንግዳ ስለሆንሽ ነው አለቻት። እዛ ሊዛም እሺ ብላ ልታረጋጋው ኑኑንና ቤሉልን ጥላ ስትወጣ አንቺ ተንኮለኛ ምን እያረግሽ ነው? ለመሆኑ ደህና ነሽ ብሎ ተጠግቶ ቤሉል ኑኑን ሊስማ ሲል ሊዛ አይታ እየሮጠች ሄደች። ቤሉልም ግንባሯን ስሞ ኑኑ እየሳቀች ወጡ። መኩ ብቻውን ቆሞ ሲተክስ እናትየው ምን ሆነህ ነው ልጄ ብላ ስትለው አልነግርሽም ብዬ ነው እንጂ ቤታችንን ሰብረው ገብተዋል፣ እንዳታዝኝብኝ ነገ ጠዋት መሄዴ ነው ስላት ሊያስገድሉብኝ ነው ልጄን። ማን ነው የነገረው? ልጄ እባክህ አትሄድ ይገሉሃል እያለች እየተከተለች መኩን እየለመነች እያለ መኩ ተናዶ ሄደ። ሊዛ ኑኑና ቤሉል በእውነት ሊስማት ነበር ማለት ነው መጠየቅ አለብኝ ብላ ቤሉልን ጠርታ ልትጠይቀው ስትል ነው ይሄ ክፍል የተጠናቀቀው። ቤሉል ኑኑን እንደሚወዳት ለኒሳ በእውነት ይነግራት ይሆን? ውዶችዬ አስተያየታችሁን ከታይ ጻፉልኝ። ቤሉልና ኑኑ በአንድ ላይ መሆን አለባቸው የምትሉ፣ ሊሳ ለመኩ እንጂ ለቤሉል መሆን አትችልም የምትሉ አስተያየታችሁን ጻፉልኝ። ቻው፣ ወዳችኋል።